ውጭ ሀገር አንድ ሴት አለች ስሟ ፕሪሲሊያ ይባላልና ሃይ ስኩል ስትገባ አንዱን ጓደኛዋን ልክ ትምህርት ቤት እንደገባን ፕሪሲሊያ ብለን እንዳጠራኝ አለችው። ስሟ የሆነ አሪፍ አትራክቲቭ እንዲሆን ፈልጋ ዲ እና ኬ የሚሉ ቃል ፊደሎችን ወሰደችና ስሜ ዲኬ ነው አለች። ስሟ ግን ማን ነው? ፕሪሲሊያ ነው። እሷ ዲኬ ነው ዲኬ ብለ ጥራኛለች እና ገባች። እንደዛ የተባለች ነው የምትጠራው ሃይ ስኩል ላይ። ድንገት እቺ ልጅ ታመመች። ቤተሰብ ተጠራና እናቷ መጣች። ከዛ በኋላ እናት የመጣ የምትፈልገው ፕሪሲሊያ ነው። ነርሷ ግን ፕሪሲሊያ የምትባል ሴት አታውቅም። በጣም ተጨቃጨቁ። ፕሪሲሊያ ተኝታ እየሰማች ነው ያለችው ታማሚዋ። እናትየው ልጅ የታለች ታማለች ተብዬ እኮ ነው የመጣሁት ትላለች። ፕሪሲሊያን ግን እነሱ አያውቋትም። ከዛ በኋላ ያው እናትም ስለሆነች ታወቀና ቤት ይዛት ትሄዳለች እናትየው። ከዛ በኋላ ቤት ከሄዱ በኋላ አንድ ነገር ክሊር ማድረግ ፈልጋለሁ አለች እናትየው። ስምሽን አንቺ የፈለግሽውን ብለሽ ራስሽን መጥራት ትችያለሽ አለቻት። ጓደኞችሽም የፈለጉትን ብለው ሊጠሩሽ ይችላሉ። ማንም ምንም ብለው ሊጠሩሽ ይችላል። ግን የትምህርት ቤት ዲፕሎማ ወረቀትሽ ላይ ዲ ሆነ ኬን ማየት አልፈልግም አለቻት። ፕሪሲሊያ በሚለው ጽሑፍ ነው መጻፍ ያለበት። ለምን የልጅነቷ ስም መጠሪያ ኃላፊነት ያለው ወይም መብት ያለው በቤተሰብና በቤተሰብ በወላጆቿ እጅ ስለሆነ እኛ ራሳችን የፈለግነውን ብለን መጥራት እንችላለን። ጓደኛችን የፈለገውን ብሎ መጥራት ይችላል። እኛ ማንም ማለት ነው ተስፋ ቢስ ምናምን የፈለገውን ብሎ መጥራት ይችላል። ግን ያ አይደለም ማተር የሚያደርገው። ክርስቶስ የጠራን ያሱ ነው በሕይወታችን ለሚጻፈው። ኢየሱስ ጌታ ነው።